ፈስቢር ሊሑክሚ ረቢክ ለጌታ ፍርድና ህግ ታገስ አላቸው። ቁርአን አውርደንልሃል ተደሰተ ነበረ የሚጠበቀው። ቁርአን ትልቅ የአላህ ተባረከ ወተዓላ ስጦታ ነው፣ ኒዕማን ክብር ነው በአዱንያም በአኺራ። ቁርአን አውርደንልሃል ብሎ ስጦታውን ጸጋውን ነግሮ አስከትሎ ታገስ ነው ያለው። ምክንያቱም የቁርአን ህግጋት ትዕግስት ይፈልጋል። ቁርአን ሲወርድና ሲነበብም ትዕግስት ያስፈልገዋል። ሲደርስም የቁርአን ህግ ለሰዎች ሲደርስም ትዕግስት ያስፈልገዋል። ህጉ ሲተገበርም ትዕግስት ያስፈልገዋል። በግለሰብ ደረጃ አይደለም ነብዩ ሰለላሁ ዐለይሂ ወሰለም ማንኛውም የሰው ልጅ ቁርአንን ለመቅራት ለመረዳት ለመተግበር ሰብር ያስፈልገዋል። ሰብር የሌለው ሰው ቁርአን መቅራት መማር አይችልም፣ መሐፈዝ አይችልም፣ ህጉን ማወቅ አይችልም። እነዚህ ሁሉ ቀላል ናቸው። ቀጥሎ ካለው አንፃር ህጉን መተግበር አይችልም ሰብር የሌለው ሰው። አቂሙ ሶላ ሁሌም ሶላትን ቀጥ አድርጋችሁ ስገዱ። ስንቶች ናቸው ይሄን መስፈርት የሚያሟሉ ፈተናው የሚያልፉ? ወቅቱን ጠብቆ መስፈርቱን ጠብቆ አርካኑን ጠብቆ ልብን ሰብስቦ መስገድ ከባድ። ዘካን በአግባቡ አውጡ። 1000 ብር በጨመርኩ ያልክ አመት ሞልቶ የዘካ ጊዜ ደርሶ ዘካ አውጣ ስትባል ፈተና ነው። ሰብር ከሌለ ዘካ ማውጣት አትችልም። ሰብር የሚደረገው የታዘዙ ነገሮችን መፈጸም ላይ፣ የተከለከሉ ነገሮችን መከልከል ላይ፣ የሚመሩ የሚከብዱ የአላህን ውሳኔዎችን ወዶ መቀበል ላይ ነው ሰብር የሚያስፈልግ። አስቢር ሊሑክሚ ረቢክ አልከውኒ ወሸርዒ ከሸሪዓ አንፃር አላህ የደነገጋቸው ድንጋጌዎች አሉ፣ ብይኖች አሉ። ይሄን ተከልከሉ፣ ይሄን አድርጉ ብሏል። ይሄን መቀበልና መተግበር ላይ ትዕግስት አድርግ። ወከዛሊክ ቀደር ከውኒያን አላህ ተባረከ ወተዓላ ሁን ብሎ የወሰነው የፈቀዳቸው ለሚያውቀው ሕክማ መሆናቸውን የሻ ነገሮች አሉ። ልጅ ሊሞት ይችላል፣ የትዳር አጋር ሊሞት ይችላል፣ ወላጅ ሊሞት ይችላል፣ ሀብት ንብረት ሊከስር ይችላል። ይሄ ቀደር። ለዚህም ትዕግስት አድርግ። ሊሑክሚ ረቢካ ሊሑክሚላህ ማለት ይቻላል። ለአላህ ተባረከ ወተዓላ ፍርድ ታገስ ማለት ይቻላል። ነገር ግን ሁክሙን ከሩቡብያ ጋር እያያዘው እንዲሁ ዝም ብሎ አላህ ስለሆነ ብቻ ስልጣን ስላለው ብቻ የፈረደው ፍርድ አይደለም። በል የአላህ ፍርዶች በሙሉ የሩቡብያ ውጤት ናቸው። ምን ማለት ነው? ረብ ማለት ፈጣሪ፣ ጠባቂ፣ ተንከባካቢ የሚያስፈልጉ ነገሮችን በሙሉ ለባሮቹ የሚያደርግ ማለት ነው። እሱ የሚፈርዳቸው ፍርዶች በሙሉ የሩቡብያ ውጤት ናቸው። ማብላት፣ ማጠጣት፣ ጤና መስጠት፣ ገንዘብ መስጠት የጌትነቱ ማሳያዎች ናቸው። አንዳንዴ የሚመሩ የሚከብዱ ነገሮችን አንተ ላይ እንዲደርሱ መፍቀዱም የሩቡብያ ውጤትና ምልክት ነው። ማግኘት ብቻ አይደለም የአላህን ተባረከ ወተዓላ ጌትነት ረሂምነት የሚያሳይ ማጣትም አንዳንዴ የረሂምነት ውጤት ሊሆን ይችላል። የሰው ልጅ አብዝቶ ሲያገኝ ሁሌ ሲጠግብ ወሰን ያልፋል። ቆም እንዲል መለስ እንዲል ራሱን እንዲያይ ያገኛቸው ነገሮች ሁሉ በሱ ብልሃትና ጉልበት ያልተገኙ እንደሆነ እንዲያውቅ አንዳንዴ እንዲቸገር ያደርገዋል። አላህ ተባረከ ወተዓላ እንዲያጣ ያደርገዋል፣ እንዲታመም ያደርገዋል፣ ወደ አላህ እንዲመለስ መርቡብ እንደሆነ እንዲያውቅ ከሱ በላይ ሁሉን ነገር የሚያደርግ ጌታ እንዳለ እንዲያውቅ ማለት። ስለዚህ ፈስቢር ሊሑክሚ አላሂ ሳይሆን ሊሑክሚ ረቢካ። ጤና የሰጠኝ ሀብት የሰጠኝ ልጆችን የሰጠኝ ተቆጥሮ ማያልቅ ኒዕማ የሰጠኝ ጌታ አላህ ያሳመመኝም እሱ ነው። እንድታመም ያደረገው እሱ ነው። እሱም ስለሚያስፈልገኝ ነው፣ መታመም ስለሚያስፈልገኝ ነው። በል ያገኘሁት የሰበሰብኩት ተበተነ ሄደ ስለሚጠቅመኝ ነው። ይሄ በክፉ ብቻ ማየት የለብኝም። ምክንያቱም ይሄ የጌታዬ ውሳኔ የፈጣሪ ውሳኔ ነው። አይንን፣ ምላስን፣ ልብን፣ እጅን፣ እግርን ተቆጥረው ማያልቁ ጸጋዎችን የሰጠኝ ጌታዬ ስጦታ ነው። ይምጭም የአላህን ውሳኔ ሁሉንም ነው እንደ ጸጋ መቁጠር ያለው። ትክክለኛ አማኝ የምንሆነው ይሄን ነው። አንዳንድ የሚመሩ የሚከብዱ ውሳኔዎችን ነፍሳችን ልጠላ ትችላለች። ራሱን ህመሙን መሰቃየቱን ራሱን አንወደው፣ ነገር ግን ከጀርባው ያለውን እንወደዋለን። ምክንያቱም ጌታዬ ያደረገው ነገር ነው። ጌታ ማለት ረብ ማለት ከእናት በላይ ለሰው ልጆች የሚያዝን ማለት፣ ከወዳጅ በላይ ከዘመድ በላይ ለሰው ልጆች መልካምን የሚያደርግ ማለት። ለዚህ ነው ሊሑክሚ ረቢክ የተባለ። ይህ ከገባን ይህን ከተቀበለን ዙሪያችን በመከራዎች ቢታጠር ዱንያ ላይ እስካለን ድረስ ሙጥመኢኖች የተረጋጋን ሆነን መኖር እንችላለን። በዚህ ካላመነን እኛ ላይ የሚደርሱ ነገሮች በሙሉ ከረቢ ከፈጣሪ
ጸጋዎችን ከሰጠኝ አላህ የመጡ ናቸው ይሆን ውስጡ ላይ ኸይር አለ ብለን ካልተቀበልን በስተቀር በሰላም መኖራችን። መልካም ነገር ስናገኝ ደስ ይለናል። መጥፎ የምንለው የሚከብድ ነገር ሲገጥመን ምድር ትጠበናለች። ይሄም ማድረግ እንስሳ መሆን ማለት። ጥሩ ሰርዶ ያለበት አካባቢ ላይ ከተለቀቀ ራሱን ያውቃል። አንገቱን ደፍቶ ሲበላ ይውል ደስ ይላል። ሲጠግብ ይተኛል። ድጋሜ ሲርበው ተነስቶ ይበላል። ሰርዶ የሌለበት አካባቢ ላይ ከተለቀቀ እርስ በርሱ ሲዋጋ ሲራገጥ ታየዋል። አህያና ሌሎች። ይሄን ሆን ማለት ነው። ደስ የሚሉ ነገሮች ሲገጥሙን አልሐምዱሊላህ አልሐምዱሊላህ ምን ደስ የማይሉ ነገሮች ሲፈራረቁብን ደግሞ ጌታዬ ምን ፈልጎ ነው ለምን እንዲህ ያደርገኛል ምንል ከሆነ አሁን ከጠቀስናቸው አይነት እንስሳት ባህሪ አልወጣንም። ለዚህ ነው ከአርካነል ኢማን ከስድስቱ የእምነት ማዕዘናትና መሰረቶች ማለት አንዱ በቀደር ማመን